ይሄን ብላለ ለሌስ እስቲ በእናትሽ ዛሬ ወደ ስራችን ያቺ ስንት እንግዳ አስተናግደን እናቀልን እንደ ባህሪያቸው አይደል እንደ ይዘን የምናቀው አልችልም እንደዚህ አይነት ነገር ኮንትሮል ማድረግ አልችልም በጣም ነው ያፈርኩት እግዚአብሔር ዝም በይ ማለት ዳር ማለት አትግቢ ዝም በይ እሺ እግዚአብሔር ተሳፈረኝ አፈርኩ አሳፈርኩኝ እንጂ ዛሬ በኔ ነው ታፈኝ ይሄን ታውቂያለሽ እስቲ ተይው ለኔ ስሜት ተይው እሺ ይቅር በቃ ልጆቹ በጨዋታ በተው ምንድነው የሚሉት አይ ምን ደብቀዋለን ይሄም እሷ ላንተ ይሄ እዚህ ጋር ያለው ይሄ ምን ልትሏቸው እዚህ ጋር ያለው ምንድነው ይሄ የራስ ምታት መድኃኒት ነው ዘን ያሰሩ ምንድነው አንተ ልጅቷ ብቻዋን ቤት ውስጥ ታፈነች ምናምን ነገር ከዚህ በፊት ጓደኛ ይዛቸዋል ጓደኛ የለም ከዚህ በፊት ታዲያ ምን ጓደኝነት ይሄ ነው በቃ ፈተን ልበል ብዬ ነው ይሄ ነው ጓደኝነት ወይ ይቅርታ ይሉሽ ይቅርታ በጣም ይሄ ነው ጓደኝነት አረደ መስለኝ እኮ ነው ስሚኝ አይደለሽም ውጭ ነው ከቤት አም ሶሪ አይደለሽም አንቺ ነው የምልሽ ይኸውልሽ በዙሪያዬ በኔ ስራ ዙሪያ ጓደኛዬ ከኔ ተጣጣስ ነው እንዴ ለስንት ዓመት እዚህ ብቻዋን ቤት ውስጥ ልጅ ይዘያለች ምናምን ምን አለ ጅስት ፈታ ቤት ማሪውሽ ተጨቃጫቂ አታርጊኝ እሺ ታውቂያለሽ አይደል በቃ እንደዚህ አይነት ነገሮች እኔ አልወድም አይደል ምን ያህል ሴንሲቲቭ እንደማረየን ታውቂያለሽ ደግሜ ነው መጣው አይደል እርቦኛል እንደዚህ አይነት ሁኔታ ላይ አንቺ ማን ይፈልግ እንዴ አሁን እኮ አይናገርም ጨዋ ነው ማለት ነው ማሪ ይኸውልሽ አሁን ከዚህ በላይ እየተባባሰ አይሄድ ነገር እሺ ዛሬ ብቻ እኮ ነው ዛሬ እሷን ለማስደሰት ነው እሺ አይከብድሽም እኔ መጥቼ እዚህ ቁጭ እሺ በቃ እሱን ተውና በቃ አይከብድሽም ይሄን ያዘው አይከብድሽም ማሪ ለሷ እኮ ለአንድ ቀን ነው እኮ እሷን ደስ እንዲላት ነው ምክንያቱም ቤት ስቀይር ምንም ያገዝኳት ነገር የለም እኮ ቤቷ ያታረገው አርገነው እናውቃለን እኛ እዚህ ሌሎች ጓደኞች ቢመጡ እናረጋለን በዚህ አንፈልግም እኛ እንደዚህ አይነት ማማሞቅ ይቅርብን እንዴ ምን ችግር አለው እንዲሁ የሞቀ ቤት ነው ያለን አዩ እሺ ግድ የለሽም ይሄ ማማሞቁ ይቅርብን ማሪ ማለት በዚህ ልክ እንደዚህ ታዋርጂኛለሽ ያልጠበቅ እንግዲህ የሰውን ስሜት እኮ መጠበቅ አለብና በዚህ መልኩ ማሪ እንዴት በዚህ መልኩ የሰውን ስሜት ትጠብቂያለሽ እንዴ አንተ እስካልቃምባው ድረስ ችግር አለ አይደለም የፈለገችው ባክግራውንድ ይኑራት አትሊስት እኔን ማክበር አለባት እዚህ ቤት ውስጥ ያለባት ይሄን ክብር ደግሞ የምታሰጭኝ አንቺ ነሽ አይደል ትመጣለህ ብዬ አላሰብኩም በይሳት ቢያንስ ትጨራርሳለች ብዬ ነው ያሰብኩት ትንሽ ናት ደግሞ ያዘቻት ትሪክ ትላርጋት እንዴት ለነገ አልቀም እኔ ጋር እናፈላለን ነገ ደግሞ ከምሳይክ ነው ትይሆን ከምሳይክ አንቺ አታውሪም እንዴ ከሷ ጋር ጓደኛዬ ናት በጣም የድሮ ጓደኛዬ ልብ ጓደኛዬ ናት በጣም ቅናት እንደዚህ ናት ልቧ ጥሩ እንደዚህ እቺ ነች እንዴ እንደዚህ የምትያት ጓደኛዬ የምትያት ኖርማል ነው እኮ ለነሱ ሰው አይ አይደለም ምንድነው የሰደበኝ ነው ማለት አይ መስሎኝ እኮ ከሆነ እያደረግሽ ያለሽው ነገር እኮ ለባለ ትዳር እንዴ ባለ ትዳር ምን ያደርጋል ያለው ማን ነው ሶ ይሄ ማንነትሽ ነው ማለት ነው ከሱን ጋር ተማሪ ትበለውና በእናትህ በቃ ይሄን ካልበላ እህሉም ብላ ምን ችግር አለው ታስዘው እኔ ደግሞ በጣም ብቻስ ካላል በተለኝ ሁለት ይሄን ብላ ለሌስ እስቲ በእናትሽ ዛሬ ወደ ስራችን ያሽ ቀንሽ ይሄንን ቀንሽ እንዴት ሰው እንግዲህ ነው ቤት ነው ማሬ ይኸውልሽ እንዴ በዚህ እንደዚህ ማውራት አልፈልግም እባክሽ ማንኛውም እንግዳ በቃ አክብሬው ደስ ብሎት እንዲሄድ ነው ፈልግ ታጥቂ እንዴ እንደዚህ ትሆናለህ ብዬ አላሰብኩም ታውቃለህ ነው ማለት ነው መገመት የለብሽም ወጣቶች አይደለም ምን ስለሆነ ነገር መረዳት የለብንም ምንድነው የምታወራው አንቺ እንዴ እኔንም እያሳፈርከኝ ነው ጓደኛዬ ፊት እያሳጣኸኝ ነው ምንድነው እንደዚህ ወጥረሽ እንደዚህ ወጥረሽ ልጅሽ ብታይሽ
አታይ እሱን ተጠንቅቀን የለ እንዴ እንዳታይ ምን ማለት ነው? ተጠንቅቀን የለ አስገብተናቸዋል እዛ እንዲጫወቱ እንዳይመጡ አድርገናል። በዚህ መጠን ለምን ይገለላሉ? ልጆች አይደሉ እንዴ? እዛም መጫወት እዚህ መጫወት ነው አይደል እንዴ? ትፊው እንደለም ትጠፋለች ማሬ ትፊው በእናትሽ በዚህ መንገድ አላውራሽ አንቺ ትፊው ያለሽ ተታለ ምንድነው የምታወራችሁ ደግሞ? ትተፋለሽ ማለት ምን ማለት ነው? አይ እየተፋች ነው ልጅ እኮ ባሏ ነኝ እኮ አይደል? አይ ምንድነው እንጂ ምን እንደማያውቅ ሰው እንችሳ ምንድነው እንደሚያደርግሽ ምን ታውቃለሽ? ሲጀመር ላንቺ ደስታ ብላ እያደረገች አለች። በፊት ማድረግን እናቀለ ይቺ ኪልነቷ ነው እንጂ ምን ቅብነት እንዴ? ምን አይነት ነሽ እንደው አንቺ እንደው የሚደረግና የማይደረግ ነገር መለየት አለብሽ እኮ አይደል? የቱንም ያህል እሷን ለማስደሰት እኔ ጎረቤታችሁ በመሆኑ ከፍቶታል። ሌላ ምንም ታሪክ የለውም። አላቅሽም ሲጀመር አንቺ ነው የታቅሻለሽ ማንም አላውቅም። አይ ነው ጓደኛ ስላገኘች ከፍቷል። ሌላ ምንም ታሪክ የለውም። ስለ ደስ ይላል ብዬ ነበር በዛ ላይ ማቃት ምንድነው ደስ የሚለኝ ዘርግተሽ ዌልካሚንግ ነው ይሄ በዚህ ነው ምግብ አቀርብልሃለሁ እኮ ለአንተ እኮ ምግብ አቀርብልሃለሁ። እሷ ግን ደስ በሚል ሁኔታ ተቀበልሽ። አመሰግናለሁ። ዝም በይ አንቺ ዝም በይ። ማለት ዳር ማለት አትግቢ። ዝም በይ እሺ። በጣም እያከበርኩሽ ነው እያወራሁሽ ያለሁት። ምን አይነት ቡና እናጠጣ አጥጭው ማሬ ይኸውልሽ ከዚህ በፊት በዚህ አይነት መልኩ አንቺን አላቅሽም። በጣም ነው የወረድሽብኝ። በጣም ነው ያፈርኩት ባንቺ። ልንገርሽ በራስሽ የምትተማመኝ የምታደርጊውን የምታውቂ ሰው ነሽ አይደል? ተማረገውማ ኦኬ። በቃ እሷን የምታስደስችበት መንገድ ይሄ መሆን የለበትም። አንተ ጠዋት ወጥተህ ማታ ነው የምትገባው። እኔ ሙሉ ቀን ከህፃን ልጅ ጋር 4 ማዕዘን ግድግዳ እያየሁ ሞላ እንዴ ሰው ምን አለ አብሮኝ ቢሆን እኔ አትያልኩኝ እንዴ? አብራችሁ አትጮቱ አልኩኝ እንዴ? ያላልኩኝ እኮ ምን ችግር አለው? ለሷ ነው ይሁን። ይሄ ምንድነው? ይሄ ጫት ምንድነው? እሷን ስለሚያስደስታት እኮ ነው። እሷን ደስ እንዲላት ነው እኮ ጥቃም። እሷ እንዴ ስትቀመም እኮ በጣም እዚህ መሆን የለበትም ሲጀመር። ይማሳንጅ ትከማለሽ እንዴ? ለዛሬ ብቻ እኮ ከዚህ በኋላ ታውቃለች እሷ ተቻለኝ። በቃ ነው ለራሴ ይሻለኝ። የት ነህ? አይ ክፉ ደግ አንወራራ። እኔ ራሴ ላረጋለሁ። አባ እኔ ልቤ መታ እኮ ይቅርታ ምንም ነገር ነው። እስቲ እንትን ምልሽ ከሆነ ማለት ነው ፕራንክ ምን ነው ከተከተልኩሽ እናደዳል ብዬ ነው። ሂጅ አረውድ ቤተሰብ በቀረብኝ የእውነት በቀረብኝ ይሻለኝ ነበር። እኔ የእውነት እንዳልማራቅል ፈርቻለሁ። ምነው በቀረብኝ ውድ ቤተሰብ የእውነት እኔ እኮ የአርት ሰው ናቸው እንጂ በጣም ነው የተናደደ። ወፈው ነው የገባ የሆነት ፈንዲሻው ራሱ ከእጄ ድፍት አደረገው። ደስ እኔ ደግሞ ይሄ ከብዶኛል። እግዚአብሔር ነው እሷ ሲየው ታፋቸው ትንሽ ነው የነከሰችው አልበላችሁም። እንዴት እንደማውጣት አየኝ። ማርያምን አስወግራለሁ መሰለኝ ሁላ በኢየሱስ ወይኔ ልጅም ተነሳ። ጉድ ፈላ ዛሬ ቀን ተቃለቀ። እንዴ ነው ተማረን ድምጣ እንዴ አሪፍ ተሳክቶልናል። አሪፍ ጌታ ባባ ራሱ ድምፁ ተሰማ ሳይነሳ አይቀርም። በሩን ጓት ያደርገው ጌታ
ተሳክቶልናል ፋሚሊ። አባ ምን ሆነ ነው ግን አንተ በእግዚአብሔር አይቼዋለሁ። ለዛሬ መሆን ያቅታል አንተ ለኔ እግዚአብሔር ምስክሬ በጣም ነው ያፈርኩት። እኛ ስንት እንግዳ አስተናግደን እናውቃለን። እንደ ባህሪያቸው አይደል እንደ ይዘን የምናውቀው። አልችልም፣ እንደዚህ አይነት ነገር ኮንትሮል ማድረግ አልችልም። በጣም ነው ያፈርኩት። እግዚአብሔር ተሳፍረኝ አሳፈርከኝ እንጂ ዛሬ በሁኔታክ አልጠበኩም። እንደዛ ላሽ ትላለህ ብዬ ነበር ያሰብኩት እንደ ወጣትነት። ምክንያቱም የሰው ልጅ ባህሪ ቀስ በቀስ ነው ማስተካከል የሚቻለው። ባንዴ ልታርማት አችልም። እሷ ነች በሂደት እኔ ከእንደዚህ አይነት ነገር እንድትወጣ አደርጋታለሁ። ያስኩኝ እንጂ እኮ ሙሉን እኮ አልጨርሰውም እኮ። ምን አገባኝ? መመሳሰል እኮ አለብህ። ምን አይነት መመሳሰል ታውቂኛለህ? ያ ሰው ደስ እንዲለው ምንም ነገር አድርገህ አታውቅም። እሺ ዝም በይ። አሁን በቃ አሁን ከእንቅልፍ ነው የቀሰቀስን። ውጪ በቃ እንጂ ውጪ ማሪ። መውጣት እወጣለሁ እና በቃ እንትን ማስመሰላችንን ይዛል። አልችልም። ውጪ በቃ እወጣለሁ ግን አብረን እኮ ውጪ በቃ አሁን ውጪ። አቅልለውና ነገሩ እንሂድና ተረዳችኋል። በሂደት ማሪ እኮ የሚቀና ሲጀመር በእንደዚህ አይነት መልኩ አንቺን ማየት አልፈልግም። አታይኝም? እኔ ሰውን ከሳተው መንገድ ለማስተካከል ተመሳሽነት ነው። ለአንድ ቀን ብትስት ችግር የለም። አንድ ቀን ብሎ እኮ ሰው እኮ በዛው ቀጥሎ ይቀር እንዴ? አንተ ዛሬ እንዴት ለየት አልክብኝ? እግዚአብሔር ኧረ አንቺ ራሱ በጣም የምትገርሚ ሰው ነሽ። ለየት አልክብኝ ትለኛለሽ። ቀስቅሳለሽ። አሁን በቃ ፕሊስ በቃ ማሪ ሂጂ። እሞታለሁ፣ እሄዳለሁ። እሷም በቃ ምግብ አዘጋጅልኝ ምናምን እንትን በይ። እርቦ ነው ችግር የለም። በቃ እጠብቅሃለሁ። እንሂድ አብረን እዛው ልንገረው እናመጣለን። እንለምነው ለዛሬ ነው ግን ተንኮል አባ ተነስታ መጣች እኮ። በቃ አንድ ያጠፋት አንድ በቃ ምን ነው ከበድኩ እኮ አባቴ ተሳመክ አረ በቃ ቀለል አድርገው። ምንድን ነው እናትን ይኸውልሽ፣ ቀለል የሚደረግ ነገር አላችሁ ነገር በጣም ነውር ነው። በጣም የሚያሳፍር ነገር ነው ያደርጋችኋል። ይሄን ቀለል አድርጋ አይባል እኮ በቃ ማለት እኛን ሸሽተህ መኝታ ቤት ከምትገባ ለምን ውጭ ላይ ባልመጣ ይሻለኝ ነበር። በዛው ቦታ ይሻለኝ ነበር። ነው እንደዛ ለምን ትላለህ? ክብር ቢሆንማ እንደዛ አታበሻቁትም። ቤት በቃ ምናምን ውጣና በቃ ምግብ ምናምን አንድ ላይ በልተን ልሂድ። በቃ እኔም ወደ ቤት እርቦኛል። እኔም ሲጀመር እኮ በቃ እሺ፣ ይቅርታ በቃ እሺ። ምን አይነት እንትን በቃ ልጁን ይዘና በቃ እረፊ፣ አዩ በእናትሽ እረፊ። እሺ በቃ ሶሪ በቃ አንተ አራዳ የአዲስ አበባ ልጅ አይደለክም እንዴ? በዛ ላይ ዘፋኝ አርቲስት ምናምን ምን እሺ እኮ በቃ ይቅርታ በቃ ሌላ ጊዜ ቤቴ እንትን ነይ በቃ ይቷልኝ ሲጀመር በቃ አንተ እንትን ካልክ ከተረዳኝ እኛ ቤት እግዚአብሔር ነው። ምንም አንቺ እንድትቀር አይደለም። እኔ ሲጀመር በቃ በዚህ መንገድ ባላቅሽ ደስ ይለኝ ነበር። በቃ በእናትህ ቤቢ ራሱ እያየን ነው። በቃ ነው ይዘክ ነው። ይቅርታ እኮ በቃ ኧረ በማርያም በእናትሽ በቃ ይቅርታ እኮ እሺ። ሂዱ አለፉ ሂዱሽ
ተረጋጋ። እንዴት ይጠፋል አንድ ጊዜ እስክትወርቅ ድረስ ሰላም ነው። ቁጭ ለባን ይቅርታ እኮ ብዬዋለሁ እኮ። ታዲያ ይቅርታ ማለት እንዴት ነው? ድጋሚ እያጠፋሁ ነው ይቅርታ ይባላል? በቃ አልሽኝ አይደል? ሰው ማቆም መተው አለብሽ አይደል? ምን አይነት ይቅርታ አጠያይቅ ነው አንቺ ደግሞ እኮ በቃ እኮ ልጁንም በእግዚአብሔር ከዚህም በኋላ ቤታቸው አላደርግም ነው። ዛሬ እኮ ዛሬ ነው። የዛሬ ቀን ዛሬ ናት እኮ። ይኸውልሽ ይቅርታ አልሽ አይደል? ዛሬ ቀን ዛሬ ነው። በቃ ከዚህም በኋላ እዚህ አይደገምም። ተነሽ አንቺን በቃ ከዛ ገበናች። ምን አይነት ጓደኛ ሆነልሽ አንቺ? በቃ ይቅርታ አልኩኝ አንዴ። በእናትሽ አንቺ አባ ይቅርታ ስትይ እኮ ትተሽ ነው አይደል እንዴ? እኔ ልጁ እንዳይደነግጥ ነው። ይደነግጣል እንደዚህ አይነት ስሜት ላይ ያለ ቀርሞሽ ማሰብ ነበረብሽ። አንተ ለሱም ብለን ተናተልን እንዴ? እሺ ፍራንክ እያደረግን ተሳቅ አልወድም። ታውቂያለሽ እንደማልወድ አንተ እንዴት አሰብክ? በዚህ መንገድ ስላወቅሁ ይቅርታ። በዚህ መንገድ ስለታወቅን የእውነት ፍራንክ እያደረግን ሰው ርቦት እንደዚህ አይነት ፕራንክ አለ እንዴ? ምን አይነት ፕራንክ ነው? ኧረ በእግዚአብሔር አባ ፕራንክ መሆኑ እንኳን ሲነገር ትንሽ አትበርድም እንዴ? ጭራሽ ታጋግለዋለህ እንዴ? ሌላ ነገር ውስጥ ነው ከተታችኝ እንዴ? ጌታ ሆይ አልወድማ አይደለም እንደዚህ አይነት የሚያስጠላ ፕራንክ ኖርማል ቀልድም አልወድም። ታውቂያለሽ እውነት ይኸው ግን ለመውደድ ካለብኝ አንቺ ኮምፕሊት ሌላ ፕራንክ እናድርግ ብለን ነው። ኧረ በስመ አብ ቻላችሁበት ታዲያ አራፍ በላባት ያልሆነ አቀባበል ነግሬያለሁ እኮ ስለሷ ባህሪ እንደዚህ ነገር ትወዳለች ብያለሁ። ደግሞ ያስደስተኛ እንደዚህ ነገር ታውቃለህ አንተ ፕራንክ ሞቀኝ ምን ይሰጥሽ እንዴ? ወይኔ ከሰሎችስ ምናምን በማን ነው እንትን ነው ጣኑ ምናምን ቤቱ በቃ አፍን አድርጎታል። ይቅርታ እውነት እንደዚህ አይነት ነገር ዋው 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 ግን እውነት ጥሩ ባለንጀስ ነግራኛለች እና በምን ምክንያት ነው እንዴ ልታናደደክ የተነሳችው? ምን አረጋሽ ነው? ሰላም አገኘሁኝ። አይ ምንም አላረከኝ፣ ግን ፕራንክ ማድረግ አንተ በጣም ፈልግ ነበርና ሁለኛ ሰው አገኘሁ። አብራ አደገ ይላል አብራ አደገ። አይ እኔ ልብስ እችላለሁ። አይ አይ በሰብ እንደዛ ማለት ነው። አይበስም ታውቂኛለሽ ደግሞ ልብስ ከከተትሽ ማሬ እንዲሁ ስቃይሽ ነው ማለት አትበለኝ። ቅዠት ነው ማለት እስቲ ወድና እሺ ታያለሽ። በጣም ፊል አድርጌያለሁ የእውነት ማለት በጣም በቃ አስጥልት ነው ያለኝ። በጣም ደነገጥኩኝ። ደክሞኝ ነው እኔ እኮ ከህፃኑ ጋር ሆኜ ነው ልጁን ያልሽኝ። አምጪ ኧረ ውይ ውይ እናቴ በሳት ጋር ማል ገብቼ በጫታፍ ነው ቃመሳ በጭክ ደግሞ ትሸታለሽ። አስታውሽ የባሰ አስታውሽ ሽጠው ኧረ በስመ አብ ተሳክቶላችኋል። ለማንኛውም በእውነት በጣም ይቅርታ። አሁን ቶሎ በይ ምግብ አምጪለት ምናምን ነገር በእውነት ይቅርታ። እንግዲህ ከይቅርታ በላይ ምንም ነገር የለም። አዩ ያለችኝና ጀስት ምንድነው? አዎ እኔም ዩቲዩበር ነኝ። ከየሆነ ጊዜ በኋላ ለረጅም ዓመት እንግዲህ አብረን ነበርን። በደንብ ነገረችክ ይሁን አልነገረችክ ይሁን አላውቅም። ከዛ ግን አሁን ላይ እናንተም ፌመስ ናችሁ በቲክቶክ እንዲሁም አርቲስትም ናችሁ። አባ
በደንብ ነው የጨሰው ከጣሉ በላይ ያው እግዚአብሔርን ባላላላላ እቅር ለእግዚአብሔር ወይ እንዴት ነው ግን እና እናንተም ዩቲዩብ እንደጀመራችሁ ምናምን ነገር አይቻለኝና ከዛ ለምን አብረን አንሰራ ምናምን ነገር ብለን ትናንትና ከትናንት ወደ ሁላ ነው ያወራነው በዚህ ከዛ ግን ምን አይነት ፕራንክ ነው የምናረገው ብለን ስናስብ እንደዚህ አይወድም አለች ሱስ አይወድም እንዴ በጊዜ ወደ ቤቱ ይገባል ልጆቹን አክባሪ ትዳሩን አክባሪ ለቤቱ ሟች ነው ስትለኝ ለምን በዚህ አንፈትነው ማልኳት ምንም ችግር የለውም አዎ ችግር የለውም ፕራንኩ ነው እንጂ ግን የሆነ ሰዓት እግዚአብሔርን ይመታሻል ምናምን ነገር ብዬን ተሳቀቀኝ ምናምን ነገር ማለት ነው ኦቨር ቢናደድ ጥሎሽ ሊሄድ ይችላል እንጂ አይመታሽ ግን ፈራው ነው ማለት ባህሪውን አንቺ ነሽ አምታጭ እኔም ጠበቅኩኝ ከሁኔታው አንፃር በጣም ተጋፈጠሽ አይጋፈጥም እኮ እንደዚህ ነው እኔ ይኸውልሽ አዩ እኔ ምንም ያህል ሰው ቢያስከፋኝ በዚህ መጠን አላወራም ነበር ያው እሬ ምትም ይገባኛል እኮ እዚህ ጋር እንዴ በስማ በጣም ራሴን ኮንትሮል ለማድረግ በጣም ጣርኩኝ አልቻልኩም በእውነት ያለ ተማራጭ እየሞታ አይኑን ለቀላንተ ተናደደ አይንከላ አፋፍሽ እንዴት እንደሚያይሽ ምናምን ነገር ማለት ነው እንዲወጥራ ምናምን እንዴ በስማ አምቡል ይወጥሩ ሳይራሱ ደሜ ነው ፈለውኝ ወይ ሱስ በጣም አስጠልታ ነገር ነው ፋሚሊም በዚህ አጋጣሚ እንግዲህ እኛ በዚህ አጋጣሚ ትምህርትም ያስተላልፋል ላይክ አሁን ወደ ውስጥ ስትገባ ምን ስትለው ነበር ምን ጆሮ እንደገባ ታውቃላችሁ ድብሰብ ቀስ እያለን እናስተዋታለን እያለች ነበርና ከዛ የሱንም ፊት እንዲህ በሶፋ ስር ምናምን እያልኩ እያየሁት ነበር የመረዳት አይነት ነገር መጣበት ማለት ነው ያ ማለት ላይክ እንዴት ነው ሱሰኛ የሆነን ሰው አንቺ ተው ምናምን ብለን ከመደባደብ ከመጋፈጥ ልክ አው በእንደዚህ አይነት መንገድ ይሄንን ሰው ይሄን ነገር ብናስተው የተሻለ ነው ብሎ ማሰብ አንዳንድ ትምህርት ይሰጣል ማለት ነው እና ደግሞ እንደዚህ አይነት ህይወት ይኖራል ሪል ነው በዚህ እግዚአብሔርን ፕራንክም ቢሆን ማለት ነው ላይክ አሁን እነሱ ጥሩ ካፕል ናቸው ወይንም ደግሞ ባልና ሚስት ናቸው አንድ ሰው ከሆነ ቦታ ይመጣና እንደዚህ አይነት ሱስ ያለበት ሰው ማል ገብቶ የሚበጠብጥ ሰው ትምህርትም ይሰጣል ግን እናንተን ካስከፋችሁ ደግሞ እጅግ በጣም ይቅርታ እያለን ሼር ላይክ ሰብስክራይብ አድርጉ እንግዲህ አብረን ከዚህም በኋላ በቆንጆ ቪዲዮ እንመጣለን እንግዲህ ያው የነሱንም የኔንም ያበረታታችሁን በጣም ባሪፍ ነገር እንድንመጣ አግዙን እናንተ የዛሬ ቪዲዮ ሜቢ ላይመቻችሁ ይችላል እንግዲህ ትምህርት ይሰጣል ለገባው እና እነሱም ደግሞ የሚሉት ነገር ካላቸው የሆነ ነገር ይበሉ በበኩሌ እንግዲህ እንዲህ ብያለሁ እኔ በጣም እስካሁን ድረስ ድንጋጤም ፍራቻዬም አለቀቀኝም ደስ ብሎኝ የምፈልገውን ትኩስ ንዴት ነገር ግን ፈራሁትም ፍራቻዬን ግን አላሳየሁም ተጋፈጥኩት ይሄ መለማመጥ አለ አይደለ በቃ ለዛሬ ምን ችግር አለ ምናምን ነገር ስለ የነበረው እንጂ ብድግ ቢል ላጥ ምን ሆነ ያንደኛ ያደረኩኝ ቴንክ ዩ ንዴትን በደንብ ስለሰጠህ ወዲንጂ አይደለም እኔ በጣም በቃ ደነገጥኩኝ እንዴ ልጆች አሉና እንደዚህ አይነት ሁኔታዎችን እኮ ቤትሽ ስታደርጊ ለልጆችሽም ያልሆነ በጣም ልክ ያልሆነ ነውር የሆነ ነገር ነው የተደረገ ያለው ቤቴ አላቅሽም በስም ነው ማለት አዩናት እንዲ ብላ አለችኝ እንጂ ነው ባሪ እንዳለሽ አላቅ እውነት ነው እንዴ ኦፍ ኮርስ ለኔ በቃ ሌላ ኮምፕሊትሊ ሌላ በቃና እኛም ለዚህ ነው ለመጀመሪያ ጊዜ ብለን ፕራንክ ያደረግንክ ባህሪን ስለማታቅ ምንነቴን ስለማታቅ እሷ ደግሞ በደንብ ታቀኛለች ለዛ ነው ለመጀመሪያ ቀን እንጂ በሌላ መንገድ መታወቅ እንችል ነበር ለኔ ከባድ ነው የዛሬ ግን ራቡ ላይ ፕራንክ እና እንግዲህ አንተ የምትለው ነገር አለ አለኝ እሺ በል ቤተሰቦቼ በጣም ነው የምናከብራችሁ እንወዳችሁ ለኮንቴንቱ ለፕራንኩ እኔም አዲስ ነኝ ለኔም ገለልኛል ያልጠበቁት ነገር ነው ደግማችሁ ባታረጉት ደስ ይለኛል ማለት እንደዚህ ይሄ ማለት ደስ አይልም አንተ ፍራንክ ካላረክ ኦኬ ግን አንተ ከዚህ በኋላ ድሬን ማመልሳል ብድርን መልሳለ ከዛ ታርጉ ተብሎ እንትን ገደብ አይነት አለው አይነት አሁን ችግር የለውም አሁን እኔ ማሉዶ አይደል የመጣሽብኝ እንዴት እንደምወጣብሽ ታያለሽ ና እኔ ደግሞ አብሬክ ነኝ በጆከር አይሽ ባንዴ ገለበጠኝ
እንመጣለን ብለን ለቀናል። አመጣጡ ከባድ ሆኗል። ምንም ችግር የለውም። ለማክበድ እናከብደዋለን። የምታሳዝኝኝ አንቺ ነሽ። ደምን ባል ነው ማስለቀስሽ ነው ያለሽ። እሪ ብለሽ አይንሽ ወቅቱ ሁሉ ብታወቅ የለበደ ብታሳሻል። ምንም ችግር የለውም። እንግዲህ ውድ ቤተሰቦቻችን እስካሁን አብራችሁን ላቆያችሁ በሙሉ እጅግ በጣም አድርገን እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱ። እነሱም ያው ቲክቶክ ላይ ፌመስ ቢሆኑም ዩቲዩብ ላይ አዲስ ናቸው። ገና አሁን ነው እየመጡ ያሉትና ሰብስክራይብ እያደረጋችሁ በደንብ እንዲሰሩ አሪፍ አሪፍ ነገር እንዲያመጡ አድርጉ ማለት ነው። እንወዳችኋለን፣ እናከብራችኋለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ቸር ቆዩ። አሜን አሜን አሜን። ከዚህ የበለጠ ዘና ፈታ የሚያረጋችሁ ጌሞችም ፍራንኮችም ቁም ነገር አዘሎችንም ይዘን እንመጣለን። አብራችሁን ሁኑ። ቤታችን ቤታችሁ ነው። እዚህ ቤት ውስጥ የሚደረጉ እያንዳንዱ ነገሮቻችን እናቀርብላችኋለን ለእናንተ። ያ ማለት ደግሞ በእኛ ቤት ማለት ታሪኩን ነው የእናንተን ቤት እንድታዩ እናደርጋለን። የምናደርጋቸው ነገሮች በሙሉ በጣም ሪል የሆኑና አስተማሪ ሊሆኑ የሚችሉ ነገሮችን ነው የምናደርገው። በጣም እናከብራችኋለን፣ እንወዳችኋለን። ቤታችንን ፎሎ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። አዩ ስላገኘሁሽ ደስ ብሎኛል። እኔም በእውነት በዚህ ባይሆን በጣም ደስ ብሎኛል። ቴንክ ዩ ስለነበረ ቆይታ